ስለ ፍቅር ማወቅ የሚገቡን 4 ነጥቦች። የፍቅር ኃይል። ፍቅር ትልቅ ኃይል አለው። ይህም ኃይል አንድን ሰው የመቀየር ችሎታ አለው። የፍቅር ኃይል ደካማውን ሰው ብርቱ እንዲሆን ያደርጋል። ፍቅርን የሚሰጥ ሰው ፈሪውን ሰው ደፋር ያደርገዋል። አይናፋር የሆነውን ሰው ነፃ እንዲሆን ያግዘዋል። ፍቅር ሱሰኛ የሆነውንና የማይገባ ባህሪ ያለውን ሰው የመቀየር አቅም አለው። ብዙዎች የገንዘባቸውን ኃይል፣ የንግግራቸውን ኃይል፣ የእውቀታቸውን ኃይል እንጂ የፍቅራቸውን ኃይል መጠቀም ገና አልጀመሩም። እንዲለወጥ የሚፈልጉትን ሰው እያጥላሉና እየፈረዱበት፣ ነገር ግን እንዲለወጥ እፈልጋለሁ ብለው ብዙ ገንዘብና ጉልበት እያፈሰሱ ቢለፉም ነገሮች አልለወጥም ስለሚሏቸው ግንኙነታቸው አደጋ ላይ ይወድቃል። ስለዚህም ልፋታቸው ፍሬ እንዲኖረው ካስፈለገ መነሻው ፍቅር መሆን አለበት። የፍቅር ትርፍ ዋስትና። በጋብቻ ዓለም አንዱ የትዳር አጋር ቀን ጠብቆ ትቶ ሊሄድ እንደሚችል ማሰብን የመሰለ መጥፎ ነገር የለም። በዚህ አይነት ስጋት የሚኖሩ ሰዎችም ጋብቻ ዋስትና አይኖረውም። በጋብቻ ሕይወት ያለን ማናችንም ዋስትና ያለው ግንኙነት እንዲኖረን እንፈልጋለን። የትዳር አጋራችን በማንኛውም የሕይወት ውጣ ውረድ አብሮን የሚሆን ለዓላማችን የተሰጠ ሰው ቢሆን ደስ ይለናል። ነገር ግን ብዙዎች በግንኙነታቸው ለጉዳት ተቃላጅ እንደሆኑ ያስባሉ እንጂ ዋስትና አይሰማቸውም። ለምን ቢባል እርስ በርስ ያላቸው መሰጠት በሁኔታዎችና በየግል በሚሰማቸው ስሜት እየተለዋወጠ ግንኙነቱ ቋሚ መሆኑን እንዲጠራጠሩ ያደርጋቸዋል እንጂ ልብን የሚያሳርፍ መተማመንን አይሰጣቸውም። አንዳንድ ባሎችና አንዳንድ ሚስቶች አንዳቸው ለሌላቸው የተወሰነ ጥሩ ነገር ስላደረጉ የተሰጡ ይመስላቸዋል። እንዲህ ማሰብ ግን ስህተት ነው። የተወሰኑ ነገሮችን ለተወሰነ ጊዜ ብቻ ማድረግ መስጠትን በሙላት አይገልጽም፣ ለግንኙነትም ዋስትና አይሆንም። አንድ ባል ለሚስቱ፣ አንዲትም ሚስት ለባሏ የተሰጡ ናቸው የሚባለው በተለያዩ ጊዜዎችና በተለያዩ ሁኔታዎች አንድ አይነት ሰው መሆን ሲችሉ ነው። በጋብቻችሁ ዋስትና አላችሁ? አንዳችሁ ለሌላችሁ ያላችሁን መሰጠት የሚለዋወጠው ምንድን ነው? ምናልባት አስቸጋሪ ሁኔታዎችን ቢለዋወጡ ዋስትና እናገኛለን በማለት የምታስቡ ከሆነ ተሳስታችኋል። ምክንያቱም ሁልጊዜ የተለያዩ አስቸጋሪ ሁኔታዎች ስለሚኖሩ ዋስትናን አስቸጋሪ ሁኔታዎች ካለመኖራቸው ጋር ካያያዝ ነው ሁልጊዜም ያለ ዋስትና መኖራችን ነው። ዋስትና የሚመጣው ሁኔታዎች ላይ ባለመመስረትና የግንኙነት ዋና የሚባለውን ፍቅር በማስገኘት ነው። ዋስትና ከቃል ያለፈ ነገር ነው። የፍቅርም ሆነ የትዳር አጋሪ የእኔ ነው ወይም የኔ ነች ከሚል እርግጠኝነት የሚመጣ ነው። በጋብቻ ባልና ሚስት ዋስትና የሚሰማቸው እንደሚዋደዱ እርግጠኛ ሲሆኑ ነው። የመወደድ ስሜት ከሌለ የትዳር አጋራቸው ሊለያቸው እንደሚችል እንዲያስቡ ያደርጋቸዋል። ዋስትና የፍቅር ትርፍ ነው። ዋስትና ባለበት ግንኙነት ሰዎች በነፃነት ራሳቸውን ይሆናሉ። ዋስትና ባለው ግንኙነት አንድ ሰው ራስን መሆን አይከብደውም። የኔ ከሚለው ሰው ጋር ስላለ አለማወቅ ድካም ቢኖርበት እንኳን ያለምንም ፍርሃት ራሱን ይገልጣል። ብዙዎች በግንኙነታቸው ዋስትና ስለሌላቸው የሆኑትን ሆነው ሲኖሩ አይታይም። እንዲያውም ነኝ ለማለት የሚፈልጉትን ወይም ሰዎች እንዲህ ናቸው የሚሏቸውን አይነት ሰው ለመሆን ይታገላሉ። የሌሎችን ጥበቃ ለመሙላት በሚያደርጉት ትግል ማስመሰልን ለመለማመድ ይዳረጋሉ። ያን ጊዜ ከራሳቸው ጋር ይጋጫሉ። በውስጣቸው የሚፈጠረው ግጭት ደግሞ በዙሪያቸው ካለው ሰው ጋር ያጋጫቸዋል። ፍቅር ግን ነፃ ሆነን እየኖርን ግንኙነታችንን ዋስትና የተጠበቀ ሆኖ እንዲዘልቅ ያደርግልናል። አንዱ በሌላው ላይ አይፈርድም። ዋስትና ባለበት ግንኙነት አንዱ ሌላውን ያግዛል እንጂ በሌላው ላይ አይፈርድም። በግንኙነት ዋስትና መኖር እንደማይፈረድበት ብቻ ሳይሆን እገዛ እንደሚያገኝም እርግጠኛ እንዲሆን ያደርገዋል። እገዛ የማግኘት እርግጠኝነቱ ደግሞ በምላሹ የበለጠ ራሱን እንዲገልጽ ነፃነት ይሰጠዋል። እርስ በርስ አንዱ ለሌላው አማካሪና ታማኝ የሕይወት አሰልጣኝ ይሆናሉ። አንድ ሰው ስለሚያውቀው ጉዳይ ክፍተት ላለበት የሕይወት ክፍሉ ሳይፈራ ምክር እንዲጠይቅ የሚያደርገው በግንኙነት መካከል ያለው ዋስትና ነው። መጠየቅ ብቻ ሳይሆን መደረግ ያለበት ምን እንደሆነ፣ እንዴት እንደሚደረግና መደረግ የማይገባው ከሆነ ደግሞ መደረግ እንደሌለበትና ለምን እንደማይደረግ ሲነገረው በመቀበል ራሱን በፍቅረኛው ያሰለጥናል።
ይህን ድርጊት በማይቀባበሉና በማይዋደዱ ሰዎች መካከል በፍጹም መተግበር አይቻልም። በእርግጥ እንደሚወደን የማናስበው ሰው እንድንሰለጥን ቢነግረን እንኳን የሚተቸን ሊመስለን ይችላል። ምክንያቱም በተበላሸ ግንኙነት ትክክለኛ ስልጠና የለምና። በባሏ የምትመከርና የምትሰለጥን ሚስት እንዲሁም በሚስቱ የሚመከርና የሚሰለጥን ባል የሚገኘው ዋስትና ባለው ግንኙነት ውስጥ ነው። የፍቅር ተግባር መስጠት። ፍቅር የሐሳብ ወይም የቃል ብቻ ሳይሆን የድርጊት መሆኑን ቀደም ብለን ተመልክተናል። የፍቅር ተግባር በዋናነት ከመስጠት እንጂ ከመሸጥ ጋር አይያዝም። ብዙዎቻችን ድርጊት ሲባል ወዲያውኑ የሚመጣልን ስጦታ ስለ መስጠት ነው። ስጦታ መስጠት ዋነኛው ተግባር መሆኑን እንስማማለን። ነገር ግን ከሚሰጠው ስጦታ ይልቅ የሚሰጠበት ምክንያት ልብና መንገድ የበለጠ ትርጉም አለው። ብዙ ሰዎች ብዙ ስጦታ ይሰጣሉ፣ ነገር ግን በስጦታ ያመጡትን ቁስ እንጂ ራሳቸውን አያስገኙም። ቁም ነገሩ ያለው የስጦታው አይነትና ዋጋ ሳይሆን ከሰጪው ማንነትና ድርጊት ጋር ስጦታው መጣጣሙ ላይ ነው። በፍቅር ድርጊት ውስጥ የሚነሳው ጉዳይ ስጦታ ቢሆንም የፍቅር ትልቁ ድርጊት ቁሳቁሶች ላይ ብቻ ሳይገደብ የራስን ሳይሆን የሌላውን ፍላጎት ስለማሟላት ነው። ብዙዎች በፍቅር ግንኙነት ፍላጎታቸው እንዲሟላ የሚፈልጉትን ያህል የሌላውን ፍላጎት ለማሟላት አይንቀሳቀሱም። እንግዲህ የማን ፍላጎት ይሟላ? ምርጫ ነው። የእኔ፣ የእሷ፣ ውጤቱ በምርጫ ይወሰናል። ማናችንም ማወቅ የሚገባን ነገር የኛ ነገር ሙሉ ለሙሉ ተሟልቶ ልናገኘው የምንችለው የሌላውን ፍላጎት ለማሟላት ስንንቀሳቀስ ነው። ሆኖም ፍላጎት የሚቆም ባለመሆኑ በተሟላውም ጊዜ የተሟላው ፍላጎት ሌላ ቀጥተኛ ደረጃ ፍላጎት መውለዱ አይቀርም። ፍላጎቴን የማሟላው በራሴ ብቻ ነው ብሎ የሚያስብ የሩጫው ብዛትና ውጤቱ አይጣጣምለትም። በዚህም ምክንያት የጉድለት ስሜት ስለሚሰማው የፍላጎት መሟላት ስሜትን አያገኝም። መፋታትንም የሚፈልጉት እነዚሁ አይነት ሰዎች ናቸው። የፍቅር አጋራችንን ፍላጎት መሙላት ይበልጥ እንድንቀራረብና ግንኙነቱ እንዲያድግ ያደርገናል። ራሳችን ላይ ብቻ አተኩረን ከሌላው ተቀብለን ፍላጎታችንን ብቻ ለመሙላት ከሩጥን በጣም ብዙ እንሞክራለን፣ ነገር ግን በጣም ጥቂት እናገኛለን። እንዲህ ከሆነ ደግሞ በግንኙነቱ ተስፋ ወደ መቅረጥ ይወስደናል። ግንኙነቱ እንዲያድግና ዘላቂ እንዲሆን ትኩረታችንን የሌላው ፍላጎት መሟላት ላይ መሆን አለበት። ምክንያቱም ፍላጎታችን የሚሟላበት አስተማማኙ መንገድ የሌላውን ፍላጎት በማሟላት ውስጥ ነው። አንዱ የሌላውን ፍላጎት ያሟላ ሲባል የሚነሳ ጥያቄ አለ። ፍላጎቱን እንዴት ልወቅ? አንዱ ሌላውን ፍላጎትሽ ምንድነው ብሎ በመጠየቅ ወይም ራሱ የሚፈልገው ምን እንደሆነ በመናገር ሊያሳውቅ ይችላል። በጣም የሚገርመው ነገር ብዙዎች በጋብቻ ረዘም ላለ ጊዜ ኖረውም አንዱ የሌላውን ፍላጎትና ማንነት አያውቁም፣ እርስ በርስ አይተዋወቁም። አንደኛው የሌላውን ፍላጎት የማያሟላው በሁለት ምክንያት ነው። አንደኛው ምክንያት የሌላውን ፍላጎት ካለማወቅ ሲሆን መፍትሄውም የሚፈልገውን በማወቅ ይመጣል። ሁለተኛው ምክንያት ደግሞ ራስ ወዳድነት ነው። አንዱ የሌላውን ፍላጎት አውቆ ለመስጠት ፈቃደኛ ካልሆነ እንዳይሰጥ ያደረገውን ራስ ተኮርና ራስ ወዳድ መሆኑ ነው። ተግባር ያላጀበው ፍቅር ስሜት ስለሚሆን ቀሪ ነው። ራስ ወዳድነት ሌላውንም የመቅደም ወይም የመፎካከር ፍላጎት ስላለበት ለፍቅር ግንኙነት መዳበር አይረዳም። ይህም በማወቅ ጥንዶች ሚዛን የማስተካከል ኃላፊነታቸውን መወጣት ይገባቸዋል። የፍቅር ተግባሩም ስሜታዊ ቅርበትን ማሳየት፣ ፍላጎትን መረዳት፣ ትኩረት መስጠት እንዲሁም በርዝመትም ሆነ በጥራት በጋራ ጊዜ መውሰድን ይጨምራል። ለፍቅር አጋራችን የእነዚህን ፍላጎቶች መሟላት በምላሹ የራሳችንን ፍላጎት እንዲሟላልን በር ይከፍታል። በፍቅር ውስጥ ድርጊት ብቻ ሳይሆን የሚደረግበትን መንገድ ትልቅ ስፍራ አለው። የፍቅር ድርጊት ታስቦበት ከፍቅር መንጭቶ በውዴታ መሆን አለበት እንጂ ሳያምኑበት በግድ ለሪፖርት ያህል መደረግ አይገባውም። የፍቅር ውጤት አንድነት። የፍቅር መድረሻ ሁለት ግለሰቦችን አንድ ማድረግ ነው። በግንኙነታችን ሁልጊዜ መለያየት የሚታይባቸው ሰዎች በመካከላቸው ባለው የፍቅር ሁኔታ ችግር መኖሩን ያሳያል። ፍቅር ቢኖር አንድነቱን እስኪገነቡት ድረስ ልዩነቶቻቸውን ለማስወገድ በትጋት ከሚያራርቃቸው ነገሮች ራሳቸውን እየገቱ አንድነት ሊያመጡ በሚችሉ ጉዳዮች ላይ እየሰሩ ይገኛሉ። ትልቁ የፍቅር ውጤት እኔ ለማለት የሚችሉ የየራሳቸው ማንነት ያላቸው ሁለት ሰዎችን
እኛ ወደ ማለት ማድረስ ነው። በጋብቻ መካከል እኛ የሚል ነገር ከሌለ ወይም እኛ ወደሚለው የባልና ሚስት ግንኙነት እያደገ ካልሄደ የጋብቻው ሕይወትም ሆነ ሂደቱ ከባድና ደስ የማያሰኝ ይሆናል። ጥቂት የማይባሉ ሰዎች በአንድ ጣሪያ ስር እየኖሩ ተለያይተው ይተኛሉ፣ ተለያይተው ይኖራሉ። በአንድ ቤት ውስጥ ይኖራሉ ማለት ግን በአንድነት እየኖሩ ናቸው ማለት ላይሆን ይችላል። የሚኖሩበት ቤት አንድ ሆኖ የተለያየ ሕይወት የሚኖሩ ሰዎች ብዙ ናቸው። አንዱ የሌላውን ሕይወት አያውቅም። አለማወቁ ደግሞ አንዱ ሌላውን እንዳይተባበር ያደርገዋል። ተባብረው የማይኖሩ ከሆነ ደግሞ ጋብቻ መባሉ ትርጉሙ ምኑ ላይ ነው? ፍቅር ሁለት ሰዎች እኛ ብለው በጋራ ማንነት እንዲኖሩ ደስታውን፣ ሐዘኑን፣ ኪሳራውን፣ ትርፉን ሁሉ የጋራቸው እንዲሆን ያደርጋል። አንዱ በሌላኛው ሕይወት ጣልቃ በመግባት የሌላውን ጉዳይ የራሱ የሌላውን ደስታም የራሱ እንደሆነ እያየ እንዲንቀሳቀሱ ያስችላቸዋል። ፍቅር አዲስ አስተሳሰብን ይጠይቃል። አውቀን የጨረስን ከመሰልን ከሌላ ሰው ጋር መኖር በጣም ይከብዳል። ፍቅርን በተመለከተ ሁልጊዜ አዲስ አስተሳሰብን ማምጣትና ያለንን ደግሞ በየጊዜው ማዳበር አለብን። ሁለት ሰዎች አንድ ሊሆኑ የሚችሉት በመካከላቸው ፍቅር ሲኖር በፍቅር ሆነው የየዕለት ኑሯቸውን ሲመሩ እንደሆነ መረዳት ተገቢ ነው። ፍቅር ሁለቱን ሰዎች ማለትም ባልና ሚስትን አንድ የሚያደርግ ሂደት ነው። ባልና ሚስት በጾታ፣ በእውቀት፣ በልምድ የተለያዩ ናቸው። በመካከላቸው ደግሞ አለማወቅ፣ ችግር፣ ድካም፣ ልዩነት አለ። ይህን ሁሉ ልዩነት የሚያስማማውና በአንዳቸው ላይ ያለውን ችግር ወይም ድካም የራሱ እንደሆነ በመቁጠር ለማሻሻል መንቀሳቀስ እንዲችሉ የሚያደርጋቸው ፍቅር ነው። በምናየው ችግርና ልዩነት ግራ ማጋባት የለብንም። በወደድነው ሰው ውስጥ የማንወደው ነገር አለ። በመረጥነው ሰው ውስጥ ያልመረጥነው ነገር አለ። የመረጥነው ነገር ተቀብለን ያልመረጥነው ነገር እንዲወገድ አለዚያም እንዲስተካከል መስራት አለብን። ይህንን ልናደርግ የምንችልበት አቅም ልናገኝ የምንችለው ከፍቅር ብቻ ነው። በጥሩ ነገር ብቻ በጋራ አብሮ መደሰት ማንኛውም ሰው ሊያደርገው የሚችለው በመሆኑ የትዳር ቅርበት ያላቸው ሰዎች ልዩ ግንኙነት ሊያሳዩ አይችሉም። በፍቅር ያሉ ሰዎች መጥፎ የሆኑም ሆኑ የማይወዷቸውን ነገሮች ሲገኙ እንዲለወጡ በጋራ የመስራት ኃላፊነት መውሰድ ይገባቸዋል። ነገሮችን በጋራ ለማየትና በጋራ ለማስተካከል የፈቀደ ማንም ሰው ጋብቻን ከመሰረተ በኋላ አያፈርስም። ብዙዎች የሚፋቱበት ምክንያት እንዲህ መስራት እንዳለባቸው ስለማያውቁ ነው። ፍቅር የመረጥነውን ሰው ካልመረጥነው ባህሪውና ልምዱ ጋር አግብሮ ያቅፋል። ፍቅር ሁለት ሰዎችን አንድ የሚያደርግ ሂደት መሆኑን መርሳት የለብንም። በነገራችን ላይ ችግርና ድካም እንዲሁም የሐሳብ ልዩነቶች ፍቅርን ለመግለጥና የዳበረ ህብረትን ለመፍጠር ትልቅ አጋጣሚን ይሰጣሉና ገጽታቸው መልካም ባይመስልም ለመልካም እንጠቀምበት። ብዙ ጊዜ ባልና ሚስት በመካከላቸው ችግር ሲከሰት ችግሩን የፈጠረው ማን ነው በሚል ክርክር ይጨቃጨቃሉ እንጂ ከዚህ ችግር ለግንኙነታችን እድገት የሚሆን ምን ጠቃሚ ነገር ማውጣት እንችላለን በማለት አይጠይቁም። ችግሩን ማንም ይፍጠረው ማን ለችግሩ በጋራ ምላሽ መስጠት ከቻሉ ከግንኙነታቸው መካከል ፍቅር እንዳለ ያሳያል። ውጤቱም ከአንድ ሰው ጋር ችግር በመነሳት የእኛ ወደሚል የውጤት ደረጃ ያደርሳቸዋል። ጋብቻ ሁለት ሰዎች አንድ ላይ የሚኖሩበት ብቻ ሳይሆን ተዋህደው እንደ አንድ ቡድን የሚሆኑበት ነው። በአንዱ ችግር ሌላው ይጎዳል፣ በአንዱ ትርፍ ሌላው ይደሰታል። ይህንን የስሜት መጋራት የሚፈጥርብን ፍቅር ነው። በዚህ መረዳትና ስሜት ከኖርን በጋብቻ ግንኙነት መካከል ፍቅር ሲፈጠር ብናይም ፍቅር የለም ማለት እንዳልሆነ ለመረዳት አይቸግረንም። የፍቅር መኖርና አለመኖር ሳይሆን ጉዳያችን የጋራ አድርገን ለመኖር ለወሰንነው መፍትሄ ለመፈለግ ያለን ሂደትም ሆነ በትጋት የተገኘው ውጤት ተጋሪነት ስለማያስተሳስራቸው በጣም ለመቀራረባቸው ምክንያት ማሳያ መሆን ይችላል። አንዳንድ ችግሮች የሚታዩት በመቀራረብ ውስጥ ብቻ በመሆኑ ግልጽ ነው። በጋብቻችንም ይሁን በፍቅር ግንኙነታችን የኔ ከማለት የእኛ ወደ ማለት ስንቶቻችን ደርሰናል? እኛ ማለት ከቻልን የፍቅርን ውጤት በጋብቻችን መካከል እያየን ነው ማለት ነው። ፍቅር በሚለው ሐሳብ የፍቅርን ምንነት፣ ፍቅር ምን እንደሆነና ምን እንዳልሆነ፣ የእውነተኛ ፍቅር ማረጋገጫ ምን እንደሆነ፣ በተጨማሪም የፍቅርን ኃይል፣ የፍቅርን ትርፍ እንዲሁም የፍቅርን ተግባርና የፍቅርን ውጤት ተመልክተናል። በተቻለ መጠን ተደጋግመው ብዙ ጊዜ ስለ ፍቅር የሚባሉ ነገሮችን ማወቅ ብቻ ሳይሆን አዲስ የፍቅር ትርጉምና
አስተሳሰብ እንዲኖረን በማድረግ ፍቅርን ከስሜት ባለፈ በተግባር በሚታይ መልኩ ለመግለጽ ራሳችንን ማብቃት አለብን። የፍቅር ነገር በዚህ መልክ አድጎ አንድ ወንድና በአንዲት ሴት መካከል ጠንካራ መቀራረብን ሲፈጥር የሚመሰረተው የግንኙነት አይነት የጋብቻ ግንኙነት ይባላል። ሰናይ ጊዜ